what ምንድን መቼ ስፖርት ትሰራለህ መቼ ቤተክርስቲያን ትሄዳለህ መቼ ቁርስህን ታበስላለህ Hello everyone this is me መታሰቢያ from English Corner Ethiopia ዛሬ ይዤላችሁ መጣሁት IELTS Life Skills A1 ለምትፈተኑ ሰዎች እንዲሁም ደግሞ እንግሊዘኛን በደንብ ለመጠቀም ለምትፈልጉና በአቋራጭ የንግግር ችሎታችሁ ማሻሻል ለምትፈልጉ ሰዎች ነው So today our main topic ዋናው ዓላማችን የሚሆነው ምንድነው የእንግሊዘኛ ቁልፍ የሆኑትን የጥያቄ ቃላቶች መለማመድ ነው ቁልፍ የሆኑ 12 ገደማ የሚሆኑ የጥያቄ መጠየቂያ ምንድናቸው ቃላት የመጀመሪያው ስምህ ማን ነው በሉኝ እስቲ What's your name? Exactly ግን what በዚህ አገባብ ማን ማለት አይደለም what ትርጉሙ ምንድነው ማለት ነው So what's this Danny It's a wireless microphone. Exactly what's this ማለት ይሄ ምንድነው ማለት ነው what ምንድነው ማለት ነው what ሌላው እንዴት እስቲ አሁን 3 ሰከንድ አላችሁ እንዴት ምንድነው በእንግሊዘኛ 1 2 3 how የሚገርማችሁ አንድ አክስት ነበረችኝ ከበረሃ ታግላ እንደመጣች አማርኛ አትችልም ነበር እና በትግርኛ ሰላምታ ለማቅረብ ምንድነው የሚባለው ከመይ ይባላል ከመይ ማለት በቀጥታ ምንድነው ትርጉሙ ስትላቸው ከሷ የማይሻሉ ሰዎች እንዴት ይሏታል ከዛ አው ከመይ እንዴት ማለት ነው አለች መጣች ቤት እንዴት እንዴት እና በእንዴት ስማጭ ያረሰችኝና ካደኩ በኋላ ነው እንዴት ያለችኝ እንዴት ነህ how are you ለማለት ነው ስለዚህ እንዴት ማለት how ማለት ነው የት 1 2 3 የት ነህ የት ነሽ where የት ነው የምትኖረው በዱኝ እስቲ Where do you live? Exactly and the next question would be መቼ ስፖርት ትሰራለህ መቼ ቤተክርስቲያን ትሄዳለህ መቼ ቁርስህን ታበስላለህ መቼ ትጾማለህ ማለት መቼ መጀመሪያ መቼ ምንድነው እስቲ የሚለውን እንጠይቃችሁ መቼ 1 2 3 when ስለዚህ መቼ ወይም ደግሞ ምን ያህል ጊዜ ነው አንድ ነገር ደጋግመህ የምታደርገው ለማለት ምን እንደምትሉት 1 2 3 መቼ ለማለት ምንድነው How often do you study English? How often do you use TikTok? And ምን አይነት የሚለውን ተነጋግረናል አይደል ምንድን ማለት what እሺ አይነት ምንድነው በእንግሊዘኛ አይነት type ሌላስ kind amazing ሌላስ sort what sort of what kind of what type of ምን አይነት ማለት ነው እነዚህ ሶስቱም የሚሰጡን ትርጉም አንድ አይነት ነው ምን አይነት ለምሳሌ ምን አይነት ምግብ ነው የበላኸው ወይም ምን አይነት ምግብ ነው የምትበላው ወይም ምን አይነት ምግብ ነው የምትወደው ማለት ከፈለጋችሁ what kind of food do you like how በሚል ደግሞ ሌላ ነገር አለ እስቲ ለማይቆጠር ነገር እንደ ገንዘብ እንደ ሰዓት እንደ ውሃ ለማይቆጠር ነገር ስንት ነው በሉኝ እስቲ ስንት ነው 1 2 3 how much exactly እና ለሚቆጠር ደግሞ like laptop or fingers 1 2 3 how many perfect okay ያንቺ ቤት ከኔ ቤት ምን ያህል ይርቃል ለማለት ምን ያህል ይርቃል መራቅ ምንድነው far መራቅ ምንድነው far ስለዚህ ምን ያህል ይርቃል ለማለት ምንድነው የምለው 1 2 3 how far አልሽኝ exactly እሺ ልክ በዛው መሰረት የመጨረሻው ቃላችን ነው ምን ያህል ይቆያል how long will it stay how long will he stay and how long will she stay perfect okay የመጨረሻው የትኛው ለማለት የትኛው like there's this green yellow and red so የትኛው ለማለት ምን እንደምንለው 1 2 3 which one የትኛው የማን ለማለት የማን 1 2 3 whose perfect so እነዚህን WH questions አረፍተ ነገር ውስጥ ያስገባን እንዴት ጥያቄ መጠየቅ እንዳለብን እንለማመዳለን so የመጀመሪያው ምንድነው do you ብለን ነው የምንጀምረው ሁሉ ጊዜ ስለምናረጋው ነገር ስለምንወደው ስለምንጣው ነገር ስናወራ ስለ ሁሉ ጊዜ ነገር ስናወራ በdo you ነው የምንጫወተው ስለዚህ do you አንድ ጊዜ እሺ እጃችሁ ላይ do you በልና ያዙልኝ do you አንድ ላይ very good so do you ካላችሁ በኋላ ምንድነው የምታደርገው ነገር ምንም ነገር በሉኝ እስቲ 3 ደቂቃ ልስጣችሁ እስቲ በdo you ምን ልትሉሻላችሁ Yeah, you said, do you read books, right? Excellent. Or, do you watch films?
Do you drink coffee? Do you make coffee? Do you sleep? Do you write? Do you speak English? Do you live in Addis ያላችሁ መጠየቅ ትችላላችሁ አይደል? What about? አሁን ከነዚህ ውስጥ አንዷን እንይዝና እሷን ደግሞ ብትንተን አድርገን እንማማራለን ማለት ነው። ስለዚህ አሁን በምን እንስራ? ኢትዮጵያ ውስጥ በጣም ብዙ ጊዜ ሰው ማውራት የሚወደው ስለምንድን ነው ዳኒ? Food. So, let's talk about food. So, Danny? Yes. እስቲ ታበስላለህ በሉት እስቲ። ቅድም እዚህ ጋር ያዘው ታልኳችሁ አይደል? በሰው ነው የምትጀምሩት። ታበስላለህ በሉት እስቲ ዳኒን። 1 2 3 Do you cook, Danny? Do you cook? Exactly. Yes. እሺ ለምንድን ነው የምታበስለው በለው እስቲ። አሁን እዚህ ጋር ለምንድን ነው በእንግሊዝኛ ባለፈው ምን ነበር የተማርነው? Why. እሺ ስለዚህ whyን ካወቀን ለምንድን ነው የምታበስለው በለው እስቲ። Why do you cook, Danny? Exactly. Why do you cook, Danny? Because it's one of my hobbies. Excellent. የት ነው የምታበስለው በለው እስቲ። የት? Where do you cook, Danny? In my house, in the kitchen. ምንድን ነው የምታበስለው በለው እስቲ። What do you cook? Like, What do you cook? what do you cook, Danny? Mostly I cook Ethiopian foods, but sometimes I improvise on cooking some other nations' food, like Chinese, Turkish. ምን አይነት የኢትዮጵያ ምግብ ትወዳለህ በለው። What kind of Ethiopian food do you Mr. Cook. Mr. Cook ምንድን ነው እስቲ ማን ነው የሚነግረኝ? Mr. Cook. Yeah. It's lettuce. Yeah. Lettuce. Not lettuce. Lettuce ማለት የሰላጣ ቅጠሉ ማለት ነው። Lentils ነው። Lentils ማለት ምስር ማለት ነው። Yeah, lentils. Excellent. እሺ መቼ ነው የምታበስለው በለው። መቼ አይደለም መቼ ነው የምታበስለው? ጠዋት ነው፣ ከሰዓት ነው ወይስ ማታ ነው? ጠዋት ምንድን ነው? In the morning. ከሰዓትስ? In the afternoon. ማታስ? In the evening. ስለዚህ መቼ ነው የምታበስለው በለው። What time do you normally cook? What time do you usually cook? I usually prefer to cook in the morning time. And ከማን ጋር ነው የምታበስለው በለው እስቲ። ከማን ጋር ነው ይሄን የሚመለሰልኝ ሰው ማለት ነው። ይሄን ጥያቄ ይሄ ቪዲዮ በተለቀቀ በ30 ደቂቃ ውስጥ የመለሰ ሰው የ100 ብር ካርድ ተሸላሚ ናችሁ ማለት ነው። ስለዚህ ከማን ጋር ነው የምታበስለው? 1 2 3 Thank you so much. Subscribe ካላደረጋችሁ please subscribe.